የሴቶች ሙድ ኤነርጂ በሳይክላቸው እንደሚወሰን ወይ ደግሞ በሳይክላቸው ዙሪያ ሊቀየር እንደሚችል ታውቃላችሁ። እናም ወንዶች የተሻለ አባት፣ የተሻለ ወንድም፣ የተሻለ ባለቤት መሆን ከፈለጋችሁ ይሄ ቪዲዮ ይጠቅማቸዋል። ስለዚህ ሴቶች ካያችሁት ላኩላቸው፣ ወንዶች ካያችሁት ላኩላቸው። Hi, welcome back to Lemonade. እንዴት ናችሁ? እንዴት ሰነበታችሁ? This is our small corner on YouTube እንደምታውቁት። እኔ አርሴማ ነኝ። እኔ ዳኒ እባላለሁ። በየሳምንቱ አንዳንድ ቶፒኮችን ሪሰርች እያደረግን and ከራሳችን ኤክስፒሪየንስ ጋር እያያያዝን we just talk about some stuff. I'm sure you guys are enjoying it ማለት ዋው በጣም አጨናንቃችሁናል በኮሜንት በላይክ የዛሬን ቶፒክ ደግሞ I'm sure ገነዛለት የዛሬ ቶፒካችን ትንሽ ስለ ማንስትራል ሳይክል ወይ ደግሞ በአማርኛ ክሮሰት ነው የወር አበባ ዑደት ወይም ደረጃዎችን ነው ትንሽ ወደ ውስጥ ጠለቅ ብለን የምናየው። Let's start with the first phase, menstrual cycle. so ይሄ ደረጃዎቹ ወይ ደግሞ ዑደቶቹ አራት ፌዞች አሏቸው። menstrual phase, follicular phase, ovulation እና menstrual, follicular, ovulation እና luteal phase አሉ። ሶስት አሉ። ከመጀመሪያው ነው የመጀመሪያው ፌዝ menstrual phase actual period ስናይ ነው ወይም የወር አበባ ስናይ እና ይሄ ደግሞ የሚከሰተው ዩቴረሳችን ውስጥ ያለው ኢንዶትሪየም ሲፈርስ ማለት ነው። በዚህ ጊዜ ያለን በጣም ሬስት የሚያስፈልግበት ሰዓት ነው። በጣም ዊፊት፣ በጣም ሎው ኤነርጂ የሆነ ብዙ ከባድ ነገሮች መስራት ምናምን ነገር አይመከርም። menstrual phase ላይ ስንሆን ሰውነታችን እሷ እንዳለችው እረፍት ይፈልጋል እና በዛን ጊዜ እኛ ሴቶች የወርካውት የምናደርግ ከሆነ እሱን ላይት ወርካውቶች የምግብ አይነቶችም መውሰድ ያለብን ሰውነታችንን ሰፖርት ለማድረግ። ይሄ ሞር አይረን ያላቸው የሆነ ምንድነው ደም ሊተኩ የሚችሉ አይነት ምግቦች ለምሳሌ የሆነ ስጋ ነክ ነገሮች ግን ዩዥሊ አሁን this phase ላይ ፐርሰናሊ ምንም አይነት ምግብ አይበላልኝ ማለት ዝግት ነው የሚያደርገኝ እና kind of it's better to eat የተሻለ ምግብ። አሁን ብዙ ሰዎች እነ ስዊት ነው ክሬቭ የሚያደርጉት እና ስዊት አሁን ቸኮሌት ምናምን ነገር ክሬቭ የሚያደርግ ሰው ካለ really የሆነ I need spicy ነገሮች sweet አሁን ቸኮሌት የሚያምርሽ ከሆነ it's better to eat dark chocolate ከኖርማል ቾክሌት ይልቅ። but I heard like spicy foods አይመከርም በዚህ ጊዜ makes it worse ይባላል because it's inflammatory ሰውነታችን it's already going የራሱ inflammatory phase ውስጥ እና ስንጨምርበት ጥሩ አይደለም ይባላል። ምን አለ ግን what's the best thing easy ሊገኝ የሚችል something we can eat? Lots of fruits, ፍራፍሬዎች ብዙ ፍራፍሬዎች ምን ይባላል በዚህ ጊዜ ውሃ በጣም ጠጡ እና ቅድም እንዳለችው ደም ለመተካት አይረን ያላቸው ምግቦች እነዚህ አታክልቶች እንደ ጎመን፣ ስፒነች፣ ግሪን ሊፎች ማለት ነው አረንጓዴ ቅጠል ያላቸው ምግቦች እንደዚህ አይነት ነገሮች እና ኦሜጋ 3 ፋቲ አሲድ ያላቸው ማለት አሳዎች። ቀጣይ ሁለተኛው ፌዝ ፎሊኩላር ፌዝ ይባላል እና ፎሊኩላር ፌዝ ላይ ሰውነታችን ኤስትሮጅን ሆርሞንን በብዛት ያመነጫል እና የዛኔ it's getting ready for the eggs. You guys, I am not a biology student. physically ለኦቭዩሌሽን እየተዘጋጀ ሰውነታችን ለኦቭዩሌሽን እየተዘጋጀ ነው። እዚህ ጋር like በጣም we have higher energy እና የሚመከረው በዚህ ሰዓት ላይ more higher intensity ያላቸው ወርክአውቶች መሮጥ፣ strength training because we have energy. የምግብ አይነቶች ደግሞ በዚህ ሰዓት ለሰውነታችን መስጠት ያለብን ገንቢ ይሆን ከመንስትራል ፌዝ የባሰ እዚህ ፌዝ ላይ የስጋ ነኮችን መብላት ይመረጣል። so like higher protein ነው። እዚህ ፎሊኩላር ፌዝ ላይ በጣም highest ኤነርጂያችን በጣም ሃይ ስለሆነ እዚህ ጋር we really have to take advantage of it. Also the initiation phase ተብሎ ነው በጣም ኢንስፓየርድ ነን እና ብዙ ነገሮችን የሆነ ክሪኤቲቭ ብሬናችን እዚህ ጋር በደንብ
ኢኒሺየት ይደረጋልና የሆነ ነገሮች አዲስ ነገሮችን ፕላን ለማድረግ አዲስ ጎሎች ለመጀመር ምናምን ነገር ይሄ እዚህ ፌዝ ላይ መጀመር ላይክ ለእንትናችን ውጤታማ ለመሆን በጣም ሃየር ቻንስ ይሰጣል። ሶስተኛ ፌዝ ኦቪዩሌሽን። ኦቪዩሌሽን ላይ 3 ነገሮች ብቻ አወቁልኝ። ኦቫሪያችን አለ፣ ፋሎፒያን ቲዩብ አለ ወይም የማህፀን ቱቦ የሚባል፣ ከዛ ዩትረሳችን አለ። ስለዚህ ኦቫሪያችን አንድ ኤግሴል ይለቃል። እሱ ኤግሴል ኢዘር 2 ነገር ነው የሚፈጠረው። ኢዘር አሁን ልንወልድ ካሰብን ፈርቲላይዝ ይደረጋል በስፐርም ሴል፣ ግን ፈርቲላይዝ የሚደረገው ፋሎፒያን ቲዩብ ውስጥ እያለ ነው። ኦር ፈርቲላይዝ ካልተደረገ ደግሞ ይሟሟልና ኤንዶትሪየም ብዬ ነበር አይደለም? ኤንዶትሪየሙ የሚፈጠረው ግድግዳው ነው። እንደዛ ማለት ነው። ፔሪዳችን ኤክስፒሪየንስ አር ፔሪድ እሱ ፈርሶ ነው። እሱ ፈርሶ ነው። ስለዚህ አወር ኦቭዩሌሽን ፌዝ ላይ either one of the two ይፈጠራል biologically. either fertilize ይደረጋል or endometrium ይዘጋጃል። ይህንን ስል ደግሞ ማሳሰቢያ ፈርቲላይዝ የሚደረገው ኦቭዩሌሽን ፌዝ ላይ ብቻ ነው እያልን አይደለም። like any phase ላይ it could happen. This is the peak energy የሚያጋጥመን ማለት ነው። like follicular phase ላይ it's like rise እያደረገ ነው የሚሄደው። like ovulation ላይ it's peak. so እዚህ ጋር like በጣም higher intensity like weight training ምናምን ነገር like either continue or ደግሞ if you want to push your limits this is the time to push your limits. ከዛ ደግሞ like mentally ሳይሆን እዚህ ጋር ሪሊስ የሚደረገው ሆርሞን አንደኛ ቴስቶስትሮን ነው ማለት ነው። so that's why we feel በጣም energetic እና የሆነ we feel like we can conquer like you can do anything ምናምን ነገር የሚሰማን እዚህ ላይ ደግሞ if guys that's how you feel all the time I'm jealous እና እዚህ ላይ ቴስቶስትሮን ሃይ ነው እና we're በጣም better communicators ነን like social butterfly የሚሆንበት ፌዝ ነው። yes so the follicular phase and the ovulation phase are like the phases you should take advantage of. Yeah, the best phases. ከዛ ውጭ ያሉትን it doesn't mean we're not gonna do anything ግን የሆነ I feel like sometimes የሆነ ሰዓት ላይ በጣም motivated ትሆኛለሽ ከዛ የሆነ ሰዓት ላይ ደግሞ ተመልሰሽ like you don't feel motivated anymore እና it doesn't really mean you're not a motivated person or ደግሞ ያንን ነገር አንፈልገውም ማለት ሳይሆን it's just ሁሉን ነገር በሳይክላችን ነው ማስኬድ ያለብን። አሁን ያንን ብዙ ፕሮጀክት ይሄ ሁለቱን ፌዞች ፕሮጀክቶችን በደንብ ለመጀመር እና ምናምን ነገር በጣም የሚጠቅሙ ፌዝ። one more thing follicular phase ላይ እና ovulation phase ላይ ሴቶች እንቻ ምናምን ማውጣት ከፈለጋችሁ this is the best phase. why? because ሰውነታችን ሰፖርት ያደርገናል like high intensity workout መስራት ስለምንችል like you can easily even better than guys and then like if you actually go for it in the gym. ስለዚህ take advantage of it. አራተኛው ፌዝ then luteal phase የሚባለው ነው። so this is the phase ሁላችንም የምንጠራው the one we dread. this is like when we're like at our lowest. yeah ሁሉ it just comes crashing energy build up. yeah it's one of the worst phases. ovulation ላይ የተጀመረ ነው አይደለም like we're all high ምናምን ነገር ግን luteal phase ላይ it's like our body wants to calm down because it wants us to get pregnant and rest. that's why we're feeling low. so basically luteal phase ላይ ሰውነታችን ተረጋጉ እያለ ነው like chill out እያለ ነው እና usually PMS happen የሚያደርገው እዚህ ፌዝ ላይ ነው። what is PMS? አማርኛውን አላውቀውም ግን it's premenstrual syndrome ይባላል። sometimes it's በጣም severe sometimes ደግሞ እንደ ሰው ይለያያል physical እና mental symptoms. so like physical symptoms could be headaches የሆነ migraine like headaches ራስ ምታት እንደ migraine አይነት ራስ ምታት የሆነ በጣም ኃይለኛ ድካም ስለግሻለ እና you feel በጣም ዳውን የሆነ ነገር ላይ ተጭኖብሽ የሆነ
20 ኪሎ የተጨመረብሽ አይነት ነው የሚሰማሽ። በጣም የሙድ መቀየር ላይክ ሀይሎ ምናምን አለው በጣም ሀይሎ ብጉሮች አክኒ አሁን I don't know why የዛን የመጣ ነው አሁን I think I never mind I just didn't wash my face tonight ከዛ የሆነ የምግብ ፍላጎት መቀነስ አይነት ማለት ኦር መጨመር ከሁለት ነው ኢደር በጣም ክሬቭ እናደርጋለን or ደግሞ just don't feel like ሜንታል ደግሞ በጣም የሆነ የመረበሽ አይነት ስሜት ነው። ድምጽ ይረብሽሻል፣ ሰው ሲነካሽ ይረብሽሻል። ሰው ሳይወራ ተሰክተሽ ሸዳፍ መበሳጨት ኢቭን የሆነ anxiety እና ዲፕሬሽን ራሱ እዛ ጋር ትሪገር የሚደረግ በጣም ነርቨስ መሆን እና ወይ ደግሞ በጣም ዲፕሬስድ መሆን የሆነ ሆፕለስነስ ስሜት so usually እዛ ላይ በጣም ኤነርጀቲክ ሆነሽ የሆነ ነገር እንትን ለመጀመር የሆነ ታስክ ለመጀመር በጣም ኤክሳይትድ ምናምን ከዛ ልክ እዚህ ላይ ስትደርሺ like you don't want to do it anymore and you feel በጣም negatively about that thing so የሆነ ፕሮጀክት ጀምረን ከሆነ we have to be aware easy like this is why we're feeling like we don't want to do this actually either መጥፎ ነው or ሳይሳካልን ቀርቶ ሳይሆን it's like the effect of እዚህ ጋር substance so ቀደም እንዳልነው follicular phase ላይ we're more energetic አይደለም so project ለመጀመር ምናምን ነገር እንጠቀምበት advantage of it luteal phase ላይ ግን ሰውነታችሁን አዳምጣችሁ የምትሄዱ ከሆነ luteal phase ላይ ሆነ ለስለስ ያለ አይነት ስራ ብትሰሩ ይመረጣል። ስፖርትን እንሰራ ከሆነ like totally ማቆም ሲሆን የሆነ light stretchingዎች walking እሱም የmenstrual phase ላይ ነው የሚመከረው just light workouts like don't push yourself too much because that's not oh my god he never I swear realize that as I'm reading about this I'm the type of person right you know because again sometimes your body doesn't allow and not because the phase like when you try to push yourself በጣም የሆነ ወደ ዲፕሬሽን ምናምን የሚገቢበት ምክንያትም ሊሆን ይችላል ምክንያቱም you just have to be nice to yourself this is happening የሆነ ነገር ማድረግ ሲያቅት ነው like when we feel bad to do that stuff የሆነ you feel እና like you actually have to listen to it did you know that we are more analytical as a case right yeah like I mean መከሩት እዚህ ሰዓት መስራት የሚመከር አሁን የራስሽ ቢዝነስ ካለሽ more I don't know maybe doing your taxes or ምናምን ሌላ ጊዜ notice ማታረግ I really didn't know what didn't I really didn't notice space like but yeah I mean like I didn't actually look into it better like PMS symptoms ብዙ ጊዜ ያለኝ አይመስለኝም like I'm not very cautious of it ግን አሁን ጀምሬያለሁ just like productivity online ማድረግ ከሱ ጋር የኔን PMS ነሽ relation እንዳልኩት so like I don't know why this happens ግን like for the first few years ምንም አይነት ነገር የለኝም it comes it goes no ምንም pain የለም ምንም ከዛ like either third or second year university ያለሁኝ let me get one thing straight PMS symptom ማለት ነው is it like the emotional one or including the physical one both okay if it's the physical pain I always have the physical pain really yeah by the way it's also like if you have physical pain የሆነ ችግር አለ ማለት ነው ምክንያቱም naturally it's not supposed to hurt I think half of the population, the woman, every woman has PMS, physical pain. የሌላቸው ይኖራሉ ስልሽ but I'm very natural now I hate them so much she hates you guys because anytime I'm natural የስነ የሆነ የምሰራበት መስሪያ የሆነ ጊዜ like አሞኝ የሆነ like my face was down and I'm like ምናምንሽ ነው I was like okay right she was like አይዞሽ እኔ አሞኝ አያውቅም
like ሰው አመመኝ ምናምን ሲል አይገባኝም like So you understand. yeah oh my god I would have been one of those people ከትንሽ ጊዜ በፊት ብታገኝ ኖሮ I'd be like oh just so annoying. and I feel like there is a problem የሆነ either የዳይት ችግር ነው ያበላል ችግር ወይ ደግሞ ማትንቀሳቀሽ ከሆነ cuz የሆነ actually manageable ናቸው ይሄ የፒኤምኤስ ነገሮች ማለት ነው ማትንቀሳቀሽ ከሆነ like በጣም salty processed ምግቦች or የሆነ even እንትን ያስፈልገናል ሰውነታችን እንዴት ሚነራሎች ያስፈልገናል ዝም ብለን የማይጠቅም ምግብ እንበላለን if we eat right if we exercise right ምንም ነው ማለት I mean I can't guarantee that's what I'm saying ግን እስኪ ሞክሪው exactly okay ሞክሩት እናንተ ናገረስ ነው cuz I'm not going to risk it but do you risk it I mean I can try it then I always have to depend on pills that's bad like taking painkillers is bad I know it's bad but I can't survive without it like I have a friend our friend she doesn't take painkillers ማለት like አማት የሞተች ምናምን she's just like yeah she's built different actually no something ስለምታስብ ነው she thinks about the long term effects የመድኃኒት የምንጠጥ I know she's built different ግን I swear የሆነ ጊዜ I was trying not to take painkillers በጣም ምናምን ነገርና አክስቶቼ ነበሩት ነው they're like push the roach like no መጥፎ ነው ብለዋል ምናምን ነገር ስል they're like yes እንታበት ስንወጣ እንዴ ነው like ምን ሆነንኛ what are you talking about ምንድነው አሁን ደግሞ ያመጣችሁት ምናምን right so I don't know either the painkiller was different or አይመከርም do what works for you then ski let's try the dieting now not dieting but trying to be healthier but maybe it would help ምክንያቱም why did it not ምንም አይነት pain ለምን አልነበረኝም for the first few years ከዛ አሁን ለምንድን ነው ጠፋ ጊዜ በኋላ ይመጣ I was ever since I can remember I always had pain yeah you should get checked maybe yeah and I swear like በጣም severe ከሆነ symptoms sometimes it's actually የሆነ underlying problem you know like PCOS endometriosis ምናምን ብዙ የሆርሞናል ዲስኦርደሮች አሉ like their diseases enough it's possible እነሱ ቢሆን okay is there a cure not really is it manageable እሱም በምግብ ነው like maybe doctors I don't think they can help you more of I think the holistic way is better there is this girl on TikTok she has endometriosis and I don't know who struggles ታሪክ ዶክተሮች ጋር ነው የምታወራው እዚህ ኢትዮጵያ ማለት ነው really እና ውጭ ሀገር ለመታከም ፈልጋ እድሉን አልሰጧትም ነበር seriously ስላልወሰዱት yeah I think I've heard about it በጭርታ ስላልወሰዱት እና ከባድ ነው yeah it's really not taken seriously you know but teaching they kind of just give you birth control it's like it doesn't really help like one thing I want to say about birth control ማለት ነው ይሄ የmenstrual phase cycle ማለት ነው ups and down hormonally የምትጋለጡት if you are not on the pills now if you're on the pills then ብዙ ጊዜ it's very minor no it is no I swear let me tell you any type of birth control ከባድ mood swing ነው የሚሰጥሽ even it gets you depressed ምናምን look it up it's like internet if it says ምንም አትሆኑም it's a liar okay any first hand experience የለኝም ግን no እኔም የለኝም ግን it's a liar like በጣም ብዙ ሴቶች ሲያወሩ የሰማሁት ማለት ነው it gets you depressed any type of birth control hormonal ከሆነ it messes with your hormones I'm not saying the side effects of the pills side effect ሊኖር ይችላል pill ግን menstrual cycle ላይ ያለው yeah ለምሳሌ menstrual cycle ላይ ያለውን emotion እንዳይሰማሽ የሚያደርጉት
because you're always down. You're always down. You never see the ups. So I'm hating on birth control. I mean, I don't know. It might not be. Maybe I'm just getting a little emotional. I don't buy it. I don't buy it. ምክንያቱም like every people who's been on the pill or any type of birth control የሞከሩት like all of them they've said በጣም ሙድ ስዊንግ ይሰጠናል። Yeah, I've heard like the pill side effect አለው ግን አላውቅም። ፒሉ ሳይድ ኢፌክት አለው የራሱ ግን menstrual cycle ላይ ያለው ይሄ like when luteal phase ላይ ስትሆኚ ትደክሚያለሽ follicle ላይ ስትሆኚ you're high and you should take advantage of it የሚለውን ነገር የሆነ consistently they don't feel it ነው የምልሽ። I should have waited. Sorry. No, yeah, because አንቺም እኔም እየደገፍኩኝ ነው like እንዳይሰማችሁ ያደርጋል ሲባል you're pointing out the negative. I'm not saying whether it's a negative or a positive. Yeah, because your follicular phase and now your ovulation phase, if you can't feel it, ማይሰማሽ ከሆነ how can you take advantage of it? luteal phase ላይ ያለውም ሎ ማይሰማሽ ነው ያልኩሽ ነው። ስለዚህ I'm not saying whether it's a good thing or a bad thing ግን I think luteal phase ቢሰማኝና like that boost of energy ባገኘው እመርጣለሁ because okay. I don't know, it depends. Sometimes it's really bad the luteal phase. Yeah, some people it's really bad. Again, any narcotics like PMS, like I don't usually feel it except the physical pain. Not PMS demo, menstrual phase line. No, physical pain የሚሰማኝና አንዳንድ ሰዎች they don't actually like feel the high follicular phase line when ovulation phase line they're not fluctuate ያደርጋል። Oh, yeah. So like I'm not supporting birth control Sizikani. Again, I'm just saying like ስለዚህ አሁን እኔ like ይሄ ቶፒክ በጣም ኢንትረስት ያደረገኝ ሳይክል ሲንኪንግ ማለት ከሳይክላችንን ተከትለን በዛ መሰረት ህይወታችንን ፕሮዳክቲቪቲያችን ምናምን ነገር በዛ መሰረት ብናደርግ ብዬ ነው። ለምንድን ነው ሴት ልጆች ላይ ብዙ ጥናት አልተደረገም ብዬ አምናለሁ። የሴት መብት ላይ ቀደም እንዳልኩሽ ኢንዶሜትሪየም የታመመች ልጅ ማለት ነው። ስለዚህ this world is made for men to be honest ማለት ነው። በእነሱ ፕሮዳክቲቪቲ 24 hours ሳይክል የተሰራው። ስለዚህ እኛ ሴቶችም ላይ ይህንን ተከትለን ፕሮዳክቲቭ ብንሆን ጥሩ ነው ብዬ ነው። so የኛ መንትሊ ሳይክል ነው ያለን የእነሱ ዴይሊ ሳይክል ማለትም ጠዋት ሲነሱና ማታ ሲተኙ በቴስቶስትሮን ሌቭል ነው ምንድነው የሚወሰነው በቴስቶስትሮን ሌቭላቸው ነው። ሳይክል ሲንኪንግ ስንል ደግሞ ላይክ ስትሪክት ነው ያልን አይደለም። የግዴታ ፎሊኩለር ፌዝ ላይ ሃይ ትሆናላችሁ እና የግዴታ ሃይ ኢንተንሲቲ ወርክአውት ስሩ ወይም ይሄን ያህል ምግብ ብሉ አይደለም። ኢትስ ላይክ ሰውነታችሁን አዳምጡና በዛ መሰረት ቢ አንደርስታንዲንግ እና ያዳምጣችሁት ለእናንተ የሚሰራላችሁ ነገር አድርጉ። so basically አንደኛ ሳይክላችንን እንትን ማለት አለብን ምንድነው መመዝገብ አለብን። so እያንዳንዱ የሚሰማንን ኬዝ or ደግሞ we can use an app flow የሚባል አለ እሱን ነው የምንጠቀመው። ሌሎችም አፖች I started using flow last month እንጂ ከዚህ በፊት ይሄ የስልክ ራሱ ሄልዝ አፕ አለ እሱ ነበር የምጠቀመው። ግን ፍሎ ደስ የሚለው ላይክ ይነግርሻል ምን ኬዝ ላይ እንደሆንሽ እና እኔ just been like ሁለተኛ ወሬ እና ደግሞ accurate ማለት ነው to the point like even ምንድነው Jesus is like your period may come today ብሎ እንትን ይላል ማለት ነው። accurate yeah if it's late it's like one day late ከዛ ደግሞ signs of pregnancy is it PMS or is it pregnancy ግን በጣም ያናደደኝ ነገር አፑ like cycle syncing የሚለው feature it's locked
is it? Oh yeah, paid ነው በጣም ያበሳጨኝ እኔ ለዛ ነበር የፈለኩት ግን you know what you guys can do like you can use Flow the free version ከዛም በኋላ you can go to ChatGPT የሆነች ስታረግ ሰምቼ ነው ChatGPT ላይ ደግሞ ምን ማድረግ እንዳለባችሁ መጠየቅ ትችላላችሁ ምን ምግብ መብላት እንዳለባችሁ ምን ፌዝ ላይ ምን አይነት ስፖርት መስራት እንዳለባችሁ ሌላ ምን አለ ምን like ስራችን እንዴት productivityያችን schedule እንዴት ታደርጋላችሁ በየፌዙ basically every part of በቀን ውስጥ or ደግሞ በአጠቃላይ ልናሳካ የምንፈልገው ጎል ካለ we can put it እዛ ውስጥ እና it can give us like an outline እና like strictly ባንተለው I feel like የሆነ ያህል assurance እንሰጠን so ስናጠቃልለው the point of cycle syncing ዳንያ እንዳለችው እንደ we're not built like men ሳይክላችን ይለያል እና የነሱን 24 hour cycle የምንከተል ከሆነ በጣም burnout ለማድረግ ቅርብ ነን ማለት ነው so የሆነ ነገር ጀምረን we're not going to be able to finish it so ግን በሳይክላችን መሰረት like if we're aware እሱ መሰረት የሚፈው like we can be happier we can be more productive እና ብዙ ነገሮችን ማሳካት እንችላለን as women I agree አንዳንድ ሰዎች PMS like ሴቶች ዝም ብለው ድራማቲክ የሆኑ ነው ይላሉ ሌላ ደግሞ በPMS ምክንያት ሴቶች they cannot be good leaders ይባላል but that is not true it's a myth እና ወንዶችም የራሳቸው ሳይክል አላቸው አሁን እዚህ ጋር ለማነጻጸር ቢያ አይደለም ግን ሊደርሺፕ አይገናኝም ከሆርሞን ሙድሽ ጋር ማለት ነው ስለዚህ leadership it's not about like having the same energy throughout the day ስለዚህ አይነት leadership like it's about how you manage yourself how you conduct things አይደለም ስለዚህ ምንም አያገናኘውም እና እንደዛ የሚሉት ሰዎች ችግር አለባቸው ግን ራሳቸውን ማስተማር አለባቸው even አንዳንድ ጥናቶች ምን ይላሉ women are better leaders እና better decision makers so ይሄ ምንድነው ሳይክላችን it doesn't make us any less of leaders it's just something we have to work with fun fact ማለት ነው men actually have PMS ወንዶች PMS አላቸው it's called IMS and that's and that's irritable male syndrome so basically when you experience የምናደርጋቸው mood swings they also experience it okay and that 24-hour cycle no so it's different it's a hormone fluctuation no like I don't think specific ነገሮች ያሉት anything ብዙ ፋክተሮች አሉ ብዙ ፋክተሮች አሉት either የሆነ ፊዚካል አክቲቪቲ መኖር አለመኖሩ ግን basically የቴስቶስትሮን ሌቭሉ ማነስ ነው even irritable male syndrome የሚሰጣቸው okay ሌላ ደግሞ ሜስ የሆነው ግን እውነት ሊሆን በጣም ደስ የሚለኝ ሳይክል ቲንኪንግ ከጓደኞቻችን ጋር like አንዳንዴ ብዙ ጊዜ ስታሳልፉ ከዛ በኋላ ወይኔ አንድ አይነት ቀን ነው የመጣው our period ብላችሁ ታውቃላችሁ it's a myth unfortunately so what happens is usually እንትን ይላል ቀንሽ fluctuate ያደርጋል so exact 28 days ሳይሆን አንዳንዴ 29 ሁለት ቀን ሶስት ቀን እያለፈ ይመጣል ከዛ ዞሮ የሆነ ሰዓት ላይ ይገናኛል ነው እንጂ it's not actually አብረን ጊዜ ስለምናሳልፍ በጣም ስለኔ እውነት ነው yeah you love me so much are we thinking that we are thinking በትንሽ ቀን ምን በትንሽ ቀን it's because we love each other so ቶፒካችንን እዚህ ጋር ጨርሰናል ከዚህ በአጠቃላይ መጨረሻ ላይ የምንወስደው ነገር ምንድነው አንደኛው ሰውነታችን ማዳመጥ ከዛ ደግሞ አንዳንድ አድጀስትመንቶችን ማድረግ ማለትም አሁን ቅድም እንደተናገርነው ወርክአውት ኢንቴንሲቲያችንን መቀነስ ወይ ማስተካከል ምናምን የመሳሰሉት ሁለተኛ ደግሞ አሁን እኔ ያረኩት እንዳልነው like ሲምፕተማችን like ጆርናል አድርጉ ወይም ተከታተሉት በአፕሊኬሽኖች እንደ Flow ወይም ሌላም ሊኖሩ ይችላሉ ስለዚህ ቼክ ማድረግ so bottom line listen to your bodies እንደወደዳችሁ ተስፋ እናደርጋለን እና እንደተማራችሁበትን and if you want more informative videos like this like comment share subscribe በሚቀጥለው ቪዲዮ እንገናኝ